የመንግስት ሰራተኞች ምናልባት አሁን የሚያነሱት ሐሳብ የመልካም አስተዳደር ባክን የኔ ተማሪ ነበር ካትረብሸኝ የመንግስት ሰራተኞች እኮ አንዳንድ ጊዜ ቢፒአር ብለድ ፕሬሸር ነው የሚባለው ብለድ ፕሬሸር ሌላ ጊዜ ውጤት ተኮር አሁን ደግሞ የመጣው አንድ ለአምስት በታማኝ ካድሬዎች እኮ ሲቃይ ያዩ ነው የመንግስት ሰራተኞች ነፃ ሆኖ ገለልተኛ ሆኖ ሀገሪቷን ማገልገል ያለባቸው የመንግስት ሰራተኞች ምናልባት አሁን የሚያነሱት ሐሳብ የመልካም አስተዳደር ላይ የሚያያዝ ስለሆነ ላይ ማለት ነው ባክን የኔ ተማሪ ነበር ካትረብሸኝ ልጨርስ ባለፈው ክረምት በአጋጣሚ አቶ በረከት ካነሳው ጥያቄ አንዳንድ ነገሮች ላይ ተነስቼ ባለፈው ክረምት በአጋጣሚ አሜሪካ ለተወሰኑ ጊዜ ቆይቼ ነበር አትላንታ ላይ ካገኘኋቸው የቀድሞ ኢህአዴግ ባለስልጣናት ጋር አንዱ አቶ ጁነዲን ሰዶ ነበር በአራት ነገሮች ላይ ከሞላ ጎደል ተስማምተናል አንደኛው ኢትዮጵያ ውስጥ ያለው ፌደራሊዝም የይስሙላ ፌደራሊዝም ነው የሚለው ላይ ተማምነናል ሁለተኛ ኢትዮጵያ ውስጥ ያለው ዲሞክራሲ የይስሙላ ዲሞክራሲ ነው የሚለው ላይ ተስማምተናል ለብዙ ዓመታት የመራሁት የኦሮሚያ ክልላዊ መንግስት ያለው ስርዓት ፌደራላዊም ዲሞክራሲያዊም ሳይሆን የሞግዚት አስተዳደር ነው የነበረው እሱን ሲመራ ነበር የሚለው ላይ ተስማምተናል እኔም ኦሮሚያን ሳስተዳድር ነፃ አልነበርኩም የሚለው ላይም ተስማምተናል አልተስማሙም ካለ ጠይቁት ማለቴ ነው